ስታንዳርድ የሚያሟላ የክብር ትሪብል ኦልሬዲ ፌዝ 2 ላይ የሚቀጥል ስለሆነ እሱም በዛ ልክ ጨርሰናል። ዲዛይኑ ሁሉ ነገር አልቋል። ዝግጅት ምዕራፍ ላይ ነው ያለነው። በአጠቃላይ ስራዎቹ ሲታዩት ብዙ ነገሮች አሉ። አሁን ከጎል ጀርባ ያሉ የዝላይ ቦታዎች የዝላይ የመሰናክል ዝላይ አለ፣ የከፍታ ዝላይ አለ፣ ዝርዝር ነው ከጀርባ የሚሰሩ ስለዚህ ሬዲ አድርገናቸዋል። የሚከብድ ነገር ሲል እነሱ ያካተተ ነው። አሁን የኛ ሁለገብ ስቴዲየም ይባላል። ሁሉንም እንትኖችን ያካተተ ነው። ሌሎች ከሜዳ ውጭም ዲዛይን ያደረግናቸው ይሄ እነ ቮሊቦል እና ሃንዲቦል ይሄ ጋንዳ መለማመጃ ዲዛይን ተደርገዋል። ሁሉም ፌዛቸው ሲደርስ ኦልሬዲ ወደ ግንባታ ሂደት የሚንገባቸው ዝርዝር ነገሮች ዲዛይኑ ሲሰራ ኮምፕሊት ዲዛይን ይሰራ ነው። ሁሉ ስቴዲየሙ ኮምፕሊት ዲዛይን ይሰራ ነው። ከዛ ውስጥ እየመረጥን የሚያስፈልጉ ነገሮችን እያወጣን እየሰራን ያለነውና እሱም በዛ ልክ ጥሩ ነው። ሜቢ ያው ስንሰራ ያጋጠመ አንዱ ምንም ልምድ አልነበረም። እንደ ችግር ያጋጠመ ይሄ ቲሙ ሲዋቀር ምንም ልምድ አልነበረም። ስለዚህ ልምድ መፈለግ ገና ማንበብ ሰርች ማድረግ ብዙ ልፋት አስለፍተናል። ያው ለማን ለህዝባችን ስለሆነ በሚሊዮን ተቀበለን ብዙ ሰርተናል። ዲግ ማድረግ ብዙ መፈለግ ይፈልጋል። ምንም ልምዱ ስለሌለ በዛ ልክ እሱ አንዱ ቻሌንጅ ነበር። ሌላው የኢኮኖሚ ማሻሻያ ማለት ትልቅ ፈተና ነበር። እነዚህ ማቴሪያሎች ሁሉ ኢምፖርት የሚደረገው ከውጭ ነው። ስለዚህ አንዱ ትልቁ የገጠመን ቻሌንጅ የኢኮኖሚ ማሻሻያ ዶላር እኛ ውል ስንገባ የነበረው እና በኋላ ከ10 ነው ከ20 ቀን በኋላ ዶላር ማሻሻያ ይደረግ ያው ጨዋታ ይኖራል። ኮንትራክተር ሲሰራ እነዚህ ነገሮች በውይይት እየተወያየን በውይይት እየፈተን ነገሮችን እዚህ እንዲደርሱ የማድረግ ስራ ሰርተናል። መጨረሻ ላይ ደግሞ ፊፋ ባለሟልኮ ሜዳውን ቼክ አድርጎ ፋይናላይዝ ሲያደርግ የእውቅና ሰርቲፊኬት የሰጠበት ሁኔታ ነው ያለው። ለሜዳው ኦልሬዲ ሰርቲፊኬቱ ተሰጥቷል። በዛ ልክ መጨረሻ እኛም የተደሰትንበት ኦልሬዲ ይህን ያክል ለፍተን ፊል ቢያደርግ የሚል ሀሳብ ሁላ ጭንቀት ነበረ። መጨረሻ ላይ ፊፋ ፕሩቭ አድርጎ ሰርቲፊኬት ሲሰጠን በጣም ደስ ያለን። ያው እናንተም ከዚህ የበለጠ ከዚህ የተሻለ ትሰራላችሁ የሚል ሀሳብ ለማንሳት ነው። ሜቢ ቴክኒካል ነገር ስቴዲየም ውስጥ ያለው ይሄን ይመስላል። ጥያቄ የሚጠይቁ ነገር ካለ ለማንሳት ትችላላችሁ ማለት ነው። በጣም እናመሰግናለን ሁለቱም ወንድሞች በቅንነት አጠቃላይ ያለው ከመነሻው ጀምሮ የሄዱበት ርቀት እስከ ውጤቱ ድረስ አንስተውልናል። እጅግ አድርገን እናመሰግናለን። በድጋሚ ብናመሰግናቸው ደስ ይለኛል። ምክንያቱም መነሻ ላይ ትልቅ ራዕይ ሰንቀው ነው የተነሱት። ትልቅ አላማን አንግበው ነው የተነሱት። ሲነሱ በተናጠል አይደለም ያስኬዱት። እንዳየነው በሚዲያም ስንከታተል የነበረው ጉዳይ ነው። ከመነሻው ጀምሮ ቅድም ክቡር ከንቲባውም ሲሉን በነበረው ልክ ወንድማችንን በተመሳሳይ ሲገልጽልን በነበረው ልክ ከሊስትሮ ጀምረው እስከ ውጪ ድረስ ሁሉም መሳተፍ አለበት በሚል በአሳታፊነት ላይ የሄዱበት ርቀት ሁሉም ተማብሮ ይህንን ፕሮጀክት እውን እንዲሆን ያደረጉት ጥረት ሲቀጥል የፓርቲያችንን ፕሮጀክት ጀምሮ የመጨረስ የመንግስታችንን ፕሮጀክት ጨርሶ የመጨረስን ሂደት አንዱ ማሳያ ሞዴል ተብሎ ሊወሰድ የሚችል ፕሮጀክት ነውና ይህንን ፕሮጀክት አጠቃላይ ከራዕዩ ጀምሮ ከአላማው ጀምሮ ትልቅ ፕሮጀክት ነው። ሲቀጥል ሂደቱ በራሱ ሁሉንም አሳትፎ ለመሄድ የተደረገው ርብርብ የኮሚቴ አደረጃጀቱ ዞን ባለቤት አድርጎ የሄደበት ርቀት መዋቅሮች ባለቤት አድርጎ ለመሄድ የተደረገው ርቀት ማህበረሰቡ ሁሉም ባቅሙ ሸንኮራ የሚሸጠው ሊስትሮ ጀበና ቡናው ሁሉም ባቅሙ ፓርቲሲፔት እንዲያደርግ የተደረገበት ሂደት ቶታል አመራሩ የዞኑም የከተማው አመራር በዚህ ልክ ለማሳተፍ የተደረገው ጥረት እስከ ክልሉ ከፍተኛ አመራር ይዘው ውጪ ድረስ ሄደው ሀብት ለማሰባሰብ ያደረጉት ጥረት ከዛ ባሻገር ከኢንጂነር ቲምም አቋቁመው የሄዱበት ርቀት በጣም በርከት ያሉ ሌሰኖች የወሰድንበት ዝርዝር ነገር በቅንነት አቅርበውልናልና በድጋሚ እጅግ አድርገን እናመሰግናለን። ምናልባት ቅድም እንደተባለው ቴክኒካሊ ብዙ ሰፊ ሰዓት አንወስድባችሁ። ትልቅ ነገር ነው። እኛ በሚዲያ ያየነው በአካል እንደውም ልቆ ነው ያገኘነውና ዞር ብለን አጠቃላይ ያለው ነገር የተወሰነ እናያለን።
ከዛ ባሻገር ቴክኒካሊ በተወሰነ መልኩ ምናልባት እዚህ ጋር እንዴት ሄዳችሁበት ይሄንን ቻሌንጅ በምን መልኩ አለፋችሁት የሚል የሚነሳ ነገር ካለ የተወሰነ ሀሳብ እንወስድና እናጠቃልላለን ማለት ነው። እሺ እኔ ምናልባት በጣም ደስ ያለኝ ነገር ያው በኢንጂነሪንግ አጠቃላይ ኮንሰፕት ሆናችሁ አጠቃላይ ፕሮፌሽናል ዲሲፕሊን ባለበት መልኩ ስራው መሰራቱ በጣም ለኛ ትልቅ ግብአት ነው የሚል እምነት አለ። ሌላው ግን ምናልባት ቻሌንጅ ይሆንብናል ብለን የጠየቁት ምንድነው የቢሊንግ ካፓሲቲ ስታጠኑት ማለት ነው። ምናልባት እኛ 20 ሴንቲሜትር ቀደም ብላ እኛ እንዴት ነው ማጥናት ያለብን? ስንት ኪሎ ፓስካልስ መሆን መቻል አለበት? ስታንዳርድ ካለው ምናልባት ዲዛይኑ ላይ ካለ አላውቅም ቢሊንግ ካፓሲቲ ቦርሆል ነው ወይስ በእጅ እንትን ብሎ ነው እንትን ብናጠናው የተሻለ ስራ የሚያቀልልን? ሌላው ከዚህ ከድሬኔጅ ሲስተም ጋር ተያይዞ ቅድም የነገርከው ሴንተር 80 ሴንቲሜትር ምን አይነት ፓይፕ ነው? ፓይፕ 8 ሜትር ስታንዳርድ ነው ወይስ ፐርኩሌሽን ፓይፕ ነው? እሱ ምናልባት በፋብሪኬትድ ደረጃ ካለ ጋይድ ታደርጉ። ከዛ ምናልባት ከዚህ ከእንትኑ ጋር ተያይዞ ከስሎፑ ጋር ተያይዞ ስታንዳርድ አለው ወይ? አሁን ድሬኔጅ ቀጥታ ስሎፕ ወደ ድሬኔጅ ነው የሚካሄደው። ስታንዳርድ አለው ወይ የስሎፑ ማለት ነው? ከዛ በኋላ ዲስቻርጅ ደግሞ ሲጠና ምናልባት የዚህ ኦኩፓይድ ስፔሱ ብቻ ነው የሚጠናው ወይስ አልፎ የዚህ አካባቢ ላይ ያሉ ድሬኔጅ አጥንታችሁ ነው እዚህ ዲዛይን የተሰራ የሚል ጥያቄ ለመጠየቅ ነው። ከዛ ከግራሱ ጋር ታይፕ ጋር ተያይዞ ይሄ ታይፕ ከኢንቫይሮንመንታል እንትን ጋር ተያይዞ ነው ወይስ ይሄውን አርቲፊሻል ነው ያየነው? ኖርማል ሳር ማድረግ አይቻልም ወይ የሚል ጥያቄ ነው። ከዛ ባሻገር ግን አሁን ሳይው ስታንዳርድ ላይ ምናልባት ሴፍቲ ላይ ኢመርጀንሲ ለምሳሌ አሁን በየቦታው ላይ ዶሮች ምናምን መኖር ነበረባቸው። እንዴት ነው ስታንዳርዱ የጠበቀ ነው ወይ? ለምሳሌ አንድ ሰው ሰዎች የሆነ ግጭት ቢፈጥሩ በቀላሉ ሊወጡ የሚችሉበት ስታንዳርድ አለው ወይ? ከዛ ባሻገር ሙሉ ዲዛይን ያለው ነገር ተሰጥቶና እንትን የምናደርግባቸው ነገሮች ነው ብቻ ነው። ምስክር ተጨማሪ አመሰግናለሁ። ያው ፕሮጀክቱ ገና ያልተቋጨ ገና በሂደት ላይ ያሉ ፕሮጀክት ነው። አሁን ያለበት ሁኔታ በጣም ቆንጆ ነው። ነገር ግን የጨረታ ሲስተማችሁ በምን አይነት ሲስተም ነው የሄዳችሁበት? የጨረታ ሲስተም የስራ እድል ፈጠራውንስ እንዴት አድርጋችሁ ነው? ከተማችሁ ላይ ብዙ ተቋራጮች አሉ። በሀገር በቀል ተቋራጭ ነው ወይ? ፌዙን ስትከፋፍሉት በምን አይነት እንትን የከፋፈላችሁት የሚለው ነገር እሱ ነው።